አንድ ጊዜ በአንድ በተጨናነቀ መንገድ ላይ ገንዘብ የማይጠይቅ ለማኝ ይኖር ነበር። በየቀኑ ጠዋት ላይ በተመሳሳይ ቦታ ዝም ብሎ ተቀምጦ ሰዎች ሲንቀሳቀሱ ይመለከት ነበር። ሰዎች አብዛኛውን ጊዜ በዛ ሳህን ውስጥ ገንዘብ ይጥሉለት ነበር፣ እንደሌላው ለማኝ ገንዘብ እየለመነ ነው ብሎ በማሰብ። ሆኖም ግን ገንዘባቸውን ወስዶ አያውቅም ወይም እንዲሰጡት ጠይቀው አያውቅም። ማታ ሲሆን ይነሳና ልብሱ ላይ ያለውን አቧራ አራግፎ ገንዘቡን ለሚፈልግ ሰው ትቶ ይሄዳል። ሁኔ የተባለ ወጣት ለማኙ ገንዘቡ እንደማይፈልግ ስለሚያውቅ ሁል ጊዜ በራሱ ይወስድ ነበር። ብዙውን ጊዜ ድሃው ለማኝ ሲሄድ ባየ ቁጥር ሁኔ በመደሰት ይስቅ ነበር። እብድ ነው ብሎ ያምን ነበር። ምክንያቱም እንዴት አንድ ለማኝ በሰዓታት ተቀምጦ ለምኖ ገንዘቡን ለሌላ ሰው ትቶ ይሄዳል? ሁኔ የሚያውቀው ነገር ቢኖር ለማኙ ገንዘቡ እንደማይፈልግ ነው። እሱ ግን ሌላ ነገር ይፈልግ ነበር። ሰዎች ሳያውቁ በነፃ የሚሰጡትን ከገንዘብ በላይ ዋጋ ያለውን ነገር። ሁሌም ጠዋት ላይ ሰዎች ሲያልፉ ለማኙ ቀስ ብሎ ቀና ይልና በደረቅ ድምፁ ጊዜ ስንት ነው ብሎ ይጠይቃል። የጠየቃቸው ሁሉ አጠያየቁ ምንም ክፋት የሌለው ይመስል ነበር። አብዛኞቹ ሰዎች የዕለቱን ሰዓት ማለትም በእጃቸው ወይም በስልካቸው ላይ የሚያገኙትን የሰዓት ቁጥር ማለቱ እንደሆነ ያስባሉ። ስለዚህ ያለምንም ማመንታት ይመልሳሉ። 8 ሰዓት፣ 12 ሰዓት፣ 4 ሰዓት ነው በማለት በጨዋነት በመመለስ ፈገግ ብለው መንገዳቸውን ይቀጥሉ ነበር። በእያንዳንዱ መልስ ሊመልሱ የማይችሉትን የሆነ ነገር እንደሰጡ በፍጹም አያውቁትም። አንድ ቀን ማለዳ የተባለች ወጣት መንታ መንገድ ላይ ቆማ ወደ ባንክ የሚወስዳትን አውቶቡስ ትጠብቅ ነበር። በዚያ ማለዳ ደም ብሎ 500,000 ብር ወደ ተሳሳተ አካውንት በማስተላለፍ ከባድ ስህተት ሰርታ ነበር። ተቀባዩ ገንዘቡን ያወጣል ብላ በመጨነቅ ስልኳን ስትይዝ እንኳን እጆቿ ይንቀጠቀጡ ነበር። አውቶቡሱ እስኪመጣ ድረስ በጭንቀት ተንጎራደድ ነበር። በዚያን ጊዜ ነበር በመንገድ ዳር የተቀመጠው ለማኝ ራሱን ቀና አድርጎ ጥያቄውን ጠየቃት። እመቤት ጊዜ ስንት ነው? መጀመሪያ ላይ ችላ ብለዋለች። አሁን ባጋጠማት ሁኔታ በጭንቀት ተጠምዶ ነበር። ለማኙ በዚህ ጊዜ ድምፁን ከፍ አድርጎ ደገመው። ጊዜ ስንት ነው? እመቤት ተበሳጭታ ወደ እሱ ዞራ መጮህ ጀመረች። ጊዜ የለኝም፣ እቸኩላለሁ አለችው። ሆኖም ግን ንግግሯን ከመጨረሷ በፊት ለማኙ ደረቱን እንደ ከፍተኛ ህመም እንዳለበት አድርጎ ይዞ በኃይል ማሳል ጀመረ። የጥፋተኝነት ስሜት ልቧን ወጋትና ሰዓቱን ለመናገር ወሰነች። እሺ አቀሰተች። 9 ሰዓት ከ20 ነው። ለማኙም 9 ሰዓት ከ20 ነው አለችው። ለማኙ ማሳሉን ወዲያውኑ አቆመ። ራሱን ቀና አድርጎ ደካማ ፈገግታ ሰጣት። ራሷን ነቀነቀችና አውቶቡሱ ላይ ወጣች። ከጥቂት ደቂቃዎች በኋላ ባንክ ደረሰችና ጉዳዩን ተቀብሎ ከሚያስተናግዳት ከባንኩ ቤት ሰራተኛ ጋር ተገናኘች። ገንዘቡ አስቀድሞ ወጪ እንደተደረገ ነገራት። ደነገጠች። ልቧ በኃይል መምታት ጀመረ። ወጥቷል? እንዴት? በቻልኩት መጠን በፍጥነት ለመምጣት ሞክሬያለሁ አለችው። የባንኩ ሰራተኛም ቀጣይ ምን ማድረግ እንዳለባት ነገራትና በጣም ተረብሻ ከባንክ ቤት ወጣች። ከሰዓታት በኋላ ቤት ደረሰችና ባሏን አገኘችው። እንዲህ ያለ ትልቅ ስህተት በመስራቷ በጣም የተናደደ ይመስላል። ለወራት ይህን ገንዘብ ለማግኘት ሲሮጥ ነበር። ልጆቻቸው ፈተና ከመጀመሩ በፊት የትምህርት ክፍያቸው መከፈል አለበት። ወደ ቤት እንደገባች ነበረችውና ወህባት። እንዴት እንዲህ ግድ የለሽ ልትሆኚ ቻልሽ? ገንዘቡን ለማግኘት ምን ያህል እንደለፋው ታውቂያለሽ? እንባ በፊቷ ላይ አቀረረ። ይቅርታ ሊሪ፣ አዎ አጥፍቻለሁ፣ ባንክ ሄጄ ነበር አለችው። በቃ እያለ እጁን ወደ ላይ እየወረወረ በንዴት ጮኸ። ሁሉንም ነገር አበላሽተሻል፣ ዝም በይና ከፊቴ ዞር በይ፣ አሁን ማውራት አልፈልግም አላት። ወደ መኝታ ክፍል ገባ። አልጋው ላይ ተቀመጠች። ራሷን መቆጣጠር እስኪያቅታት ድረስ ተንቀጠቀጠች። ምን እንደምታደርግ ታውቅም ነበር። ገንዘብ ከዚህ በፊት አጎቷ ተበደራ ባለመመለሷ እንደገና ገንዘብ ለመለመን ወደ ቤት እንዳትመጣ ጠንቅቋት ነበር። ሌላ የሚያበድራት ሰውም የለም። በዚያች ሌሊት መተኛት አልቻለችም። ምን እንደምታደርግ እያሰበች አእምሮዋ በጭንቀት ይወጠር ጀመር። በዚያም ቀን ማታ እኩለ ሌሊት ላይ እጅግ በጣም ጥልቅ እንቅልፍ ውስጥ ገባችና ሁሉን አዋቂ በሆነ ፈገግታ ወደ እሷ የቀረበውን ለማኝ አየችው። እጁን ዘርግቶ የሆነ ነገር በሹክሹክታ ሲናገር ከፊቱ ቆማ ነበር። ያ ነገር በፍርሃት ሞላት። ጊዜሽን ሰጠሽን፣ ስለዚህ ለመሄድ ተዘጋጅ ይላታል። ስትነቃ የአልጋዋ ልብስ በላብ ረጥቦ ነበር። በፍርሃት ደረቷን ስትይዝ መዳፎቿ በላብ ራሱ። ጠዋት ላይ እምብዛም መቆም አልቻለችም። ባለቤቷ በፊቷ ላይ የሚታየውን ድካም አስተውሎ ታማ እንደሆነ ጠየቃት። ራሷን ነቀነቀችና ምን እንደሆንኩኝ አላውቅም፣ ሰውነቴ በጣም ድካም ይሰማኛል። ላሪ በብስጭት ተነፈሰ። እባክሽ አሁን ላይ በጣም ብዙ ችግሮች ነው ያሉብኝ፣ ገንዘቡ ያስፈልገኛል አላት። በሩን ዘግቶባት ቦርሳውን ይዞ ቤት ወጣ። ብቻዋን ቤት ውስጥ ቀረች። በፍርሃት እየተንቀጠቀጠች ተነስታ ወደ መጸዳጃ ቤት ሄደች። ትንሽ እንደቆየችም ደጋግማ ወደቀች። በእያንዳንዱ ጊዜ ለማኙን በንቃተ ህሊና ውስጥ በተመሳሳይ የቆሸሸ ልብስ ለብሶ ውሃ ሲጠጣ ታየዋለች። ለመናገር
ለመናገር ስትሞክር ለማኙ ያስፈራታል። ተመሳሳይ የሆኑ ቃላትን በሹክሹክታ ይናገር ነበር። ጊዜሽን ሰጠሽኝ፣ ስለዚህ ለመሄድ ተዘጋጅ ይላታል። በነቃች ቁጥር ራሷን ደክማ ታገኘዋለች። ቆዳዋ ገርጥቷል። ጣቶቿ የራሷ እንዳልሆኑ ያህል ይንቀጠቀጡ ነበር። ብዙም ሳይቆይ መራመድ አቃታት። ጎረቤቶቿ ወደ እሷ መምጣትም ትተዋል። ይህ ላይ የሚረዳት ሰው የለም። ላሪ እንኳን እሷን ማየት አልቻለም። ምሽት ላይ ላሪ ሲመለስ በተሰበረ ልብ አሁን በጣም በህመም ላይ ያለችውን ፉን የሰራሽው ምንም ይሁን እግዚአብሔር ይማርሽ አላት። እሷ ማሰብ የምትችለው ስለ ለማኙና በአእምሯ ውስጥ ስለሚስተጋቡት አስፈሪ ቃላቶች ነበር። ጊዜሽን ሰጠሽኝ፣ ስለዚህ ለመሄድ ተዘጋጅ የሚሉት ድምፆች በየምሽቱ ላይም እየጮኸች ያነቃት ነበር። አንዳንድ ጊዜ ብቻዋን ስትሆን እንኳን በእሷ ክፍል ዙሪያ የእግር ድምፅ ተሰማ ነበር። ፉ ስለ ጉዳዩ ከባለቤቷ ጋር መነጋገር ወሰነች። የተፈጠረውን ሁሉ ነገረችው። ነገር ግን ላሪ ለማመን ከበደው። ለማኝ ጊዜሽን ወሰደ ማለት ነው? እንዴት ትቀልጃለሽ? ብሎ ጮኸ። ድምፁ ባለማመን እየተንቀጠቀጠ በቁጣ መጮህ ጀመረ። ፉ እባክሽ ይህን እብደት አቁሚ አላት። እሷም እንባዋ በጉንጮቿ ላይ እየፈሰሰ ለምን ታምነኝም ትለዋለች። ሰዓቱን ከነገርኩት በኋላ በነበረው ምሽት በህልም ወደ እኔ ይመጣል። ነፍሴ ከእንግዲህ የእኔ እንዳልሆኑ ይነግረኛል እና ከዚያን ቀን ጀምሮ የሆነ ነገር ህይወትን እየበጠበጠ እንደሆነ ይሰማኛል። ላሪ እጁን እያወራጨ እኔ እዚህ ተቀምጬ ይህን የሞኝ ንግግር አልሰማም አለና ከክፍሉ ወጣ። በሩ በጣም ከመዘጋቱ የተነሳ ድምፁ እንደ ነጎድጓድ በቤት ውስጥ አስተጋባ። ምን ማድረግ እንዳለባት አታውቅም። ባለቤቷ አላመናትም እና ከዚህ የከፋው ደግሞ ሰውነቷ እየዛለ መጣ። አንዳንዴም ለማኙን በአልጋ እግር ላይ ቆሞ ህይወቷ እየጠፋ ሲሄድ በጸጥታ ሲመለከት ታየዋለች። አንድ ቀን ጠዋት ላይ ባለቤቷን ለማኙን ወዳገኘችበት መስቀለኛ መንገድ እንዲወስዳት ለመነችው። ባለቤቷ ላሪ እብድ እንደሆነች አድርጎ ተመለከታት። እዛ ሄደን ልታዋረጅኝ ትፈልጋለሽ ብሎ ጠየቃት። እንዲህ አይነት ሀሳቦችን በአእምሯ ውስጥ እንዳታስብ አስጠነቀቃት። ነገር ግን ፉ ወስና ነበር። በሰውነቷ ውስጥ ባለው የመጨረሻው ጥንካሬዋ ቅንጣት ተነሳችና ወደ በሩ መሄድ ጀመረች። ላሪ ከእሷ ቀድሞ ሮጦ በሩን ዘጋው። አትወጭም አላት። ተመለሰና ወንበር ላይ ተቀምጦ ምንም ሳይጨነቅ በሩ እንዲከፍትላት የምትለምነውን የታመመች ሚስቱን ችላ በማለት ስልኩን አውጥቶ ማህበራዊ ሚዲያ ማየት ጀመረ። ፉ ራሷን ወደ በሩ ጎተተች። ሰውነቷ ንፋስ እንደነካው ቅጠል እየተንቀጠቀጠ ላሪ እባክህ በሩን ክፈት ብላ ደካማ ድምፅ ለመነች። እየሞቱ ነው እና ህይወቴን ለማዳን እያንዳንዱ ሰከንድ አስፈላጊ ነው ብላ ለላሪ ነገረችው። እሱም ስልኩን እያየ ችላ አላት። ፉ እንባዋ በጉንጮቿ ላይ ወርድ ጀመር። ላሪ ለማኙን ማግኘት አለብኝ። እሱ ለማኝ ብቻ አይደለም፣ የሰዎች ጊዜ ይወስዳል እና እኔ ሳላውቅ የራሴን ሰጠሁት። እባክህ ይህን አታደርግብኝ፣ መሞት አልፈልግም ብላ ስቅስቅ ብላ አለቀሰች። እሱም አፌዘባት። ፉ ተሸንፋና ደካማ ሆና ወደ ክፍሏ ለመመለስ ወሰነች። እያንዳንዱ እርምጃ ቀድሞ የበለጠ ከባድ ነበር። ልቧ እየደከመ ያለ ይመስላታል። ሰውነቷም ታሟል። የማይታይ ነገር ህይወቷን አንድ በአንድ እየጎተተ የሚወስድ ይመስላት ነበር። አልጋዋ ላይ ተኛችና እንባዋ በጉንጮቿ ላይ እየወረደ ፈጣሪ ይቅር እንዲላት ትለምናለች። ከዚያ ለማኙ ጊዜዋ እንደደረሰ የሚነግራትን የለማኙን ደካማ ሹክሹክታ ሰማች። ከንፈሮቿ እየተንቀጠቀጡ ለህይወቷ መለመን ጀመረች። ልጆቼ አሁንም ትምህርት ቤት ናቸው። ለመጨረሻ ጊዜ ቢሆንም እንኳን እባክህ እንደገና እንዳያቸው ፍቀድልኝ። በደካማ ድምፅ ለመነች፣ ግን ምንም መልስ አልነበረም። ፉ የመጨረሻውን የተንቀጠቀጠ ትንፋሽ ወሰደች። አይኖቿ ወደ ላይ ተንከባለሉ። እጆቿ ከጎኗ ወደቁ። ላሪ በመጨረሻ ከስልኩ ቀና ብሎ ሲመለከት ቤቱ ባልተለመደ ሁኔታ ጸጥ እንዳለ አስተዋለ። እንግዲህ ሳል የለም፣ እንግዲህ ለቅሶ የለም፣ በመስኮት የሚነፍሰው ንፋስ ብቻ። ፉ ደጋግሞ ጠራትና ከእርሷ ምንም ምላሽ አላገኘም። ላሪ ወደ መኝታ ክፍሉ ሄደ። ሚስቱን አልጋ ላይ ዝም ብላ ተኝታ አገኛት። አይኖቿ ክፍት ነበሩ። የመጨረሻ እስትንፋሷ ከመውጣቱ በፊት የሆነ ነገር ለመናገር እንደሞከረች ከንፈሮቿ በትንሹ ተከፍተው ነበር። ላሪ ትከሻዋን እየነቀነቀ እና እንድትነቃ እየለመናት በለቅሶ ይጮሃል፣ ግን አልተንቀሳቀሰችም። ላሪ ከአልጋዋ አጠገብ ተንበርክኮ ስሟን እየጮኸ እየጠራ ትከሻዋን እየነቀነቀ ማልቀስ ጀመረ። ሆኖም ሚስቱ ፉ ቀድሞውኑ ሞታ ነበርና እሱም በጣም ዘግይቶ ነበር። ላሪ ሚስቱን ለምን እንዳልሰማት እያሰበ መጸጸት ጀመረ። እሷን ምን ያህል በጭካኔ እንደያዛትና ለመረዳት እንኳን እንዳልሞከረ እያሰበ መጸጸት ጀመረ። ሳምንት አለፈና ላሪ ሚስቱን ቀበረ። ጎረቤቶች እርስ በርሳቸው ህመሟ እንግዳ፣ በጣም ድንገተኛና ተፈጥሯዊ ያልሆነ ነበር እያሉ ያወሩ ነበር። ላሪ ሁሉም ሰው ወደ ቤቱ ከሄደ ከረጅም ጊዜ በኋላ ከመቃብሯ አጠገብ ተቀመጠ። የሰዎችን ጊዜ ይወስዳል ባለችው የመጨረሻ ቃላቶቿ ትዝታ ተሰቃየ። ላሪ መብላት አልቻለም፣ መተኛትም አልቻለም። የእያንዳንዱ ሰዓት ድምጿን እየተንቀጠቀጠች ፈርታ ተስፋ የቆረጠችውን ጊዜ ያስታውሳል።
በመጨረሻም አንድ እንቅልፍ የሌለበት ምሽት ላፕቶፑን ከፍቶ የሰዎችን ጊዜ ይወስዳል የተባለውን ሰው ማፈላለግ ጀመረ። በሰከንዶች ውስጥ የለማኙ ፎቶ፣ ማስጠንቀቂያዎችንና በደርዘን የሚቆጠሩ ቪዲዮዎች መጣለት። በአስገራሚ ሁኔታ የሞቱ ሰዎችን ፎቶ ሲያይ እጆቹ ተንቀጠቀጡ። እያንዳንዱ አንድ እንግዳ ወሬ የተገናኙ ነበሩ። በኃይል ተነፈሰና ላፕቶፑን ዘጋው። አእምሮ ፉ የተናገረችውን ሁሉ ችላ ያለውን እያንዳንዱን ልመና፣ ያፈሰሰችውን እንባ ደጋግሞ አሰበ። ላሪ ስልኩን ይዞ በቀጥታ ወደ ስፍራው ሄደ። ዝንብ እንኳን ሊጎዳ እንደማይችል አይነት ሰው በመምሰል ዝም ብሎ ተቀምጦ ለማኙን በርቀት አየው። ለማኙን በቅርበት አጥንቶ እውነተኛ ማንነቱን ለማረጋገጥ ወሰነ። በማግስቱ ጠዋት ላሪ ራሱን እንደ እብድ ሰው አስመስሎ ተለማኙ ካለበት አካባቢ ተቀምጦ በቅርበት ተመለከተው። ላሪ ለመመሳሰል ብሎ በመንገድ ዳር ባለው የቆሻሻ ክምር ላይ እየተኛ ለ2 ቀናት እብድ መስሎ ቆየ። ማንም ሰው ትኩረት አልሰጠውም። ለማኙ ሰዓት በጠየቀ ቁጥር በቅርበት ይከታተለዋል። የተነገረውን ሰዓት 3 ጊዜ ይደግማል። ሰዓቱን የሰጠው ሰው ሁልጊዜ አንገቱን ይቧጭርና መንገዱን ከመቀጠሉ በፊት ትንሽ ይንገዳገዳል። ላሪ ከለማኙ ትንፋሽ ውስጥ የሆነ ነገር ሲወጣ አየ። ደነገጠ። አንድ ሰው ሰዓቱን ለለማኙ በነገረው ቁጥር ይህንን ድርጊት ይደጋግመዋል። ላሪ ምን ማለት እንደሆነ ተረዳ። ላሪ ያን ምሽት ወደ ቤቱ ተመለሰ። ለማኙን እንዴት ማሸነፍ እንዳለበት እያሰበ ተጨንቆ የሚስቱን ፎቶ ይዞ ላሪ አልጋው ላይ ተደፍቶ አለቀሰና እንቅልፍ ወሰደው። ተኝቶም በህልሙ ሚስቱ ፉ ታየችውና አተኩሮ ሲመለከታት በአንገቷ ላይ ሰዓት የሚመስል ነገር አስራ ነበር። ባየው ነገርም ግራ በመጋባት ላሪ ከህልሙ ደንግጦ ነቃ። ሲነቃም እንባው ከዓይኖቹ ይፈስ ነበር። ላሪ በዚያን ቅጽበት ለማኙ ወዳለበት ስፍራ ለመሄድ ወሰነ። እስኪነጋ ያለ እንቅልፍ ይጠብቅ ነበር። ፀሐይ ስትወጣ በከተማው ላይ ያለው ሰማይ ጭጋጋማ ነበር። ሰማያት ራሳቸው የሆነ እንግዳ ነገር ሊፈጠር እንደሆነ የሚያውቁ ይመስል ደብዝዘው ነበር። ላሪ ያን ጊዜ ጠዋት ፉ ለበዓል ለሱ ስጦታ የሰጠችውን ንጹህ ሸሚዝ ለበሰና ምንም ማስመሰል እብደት ሳይኖር በዓይኖቹ ውስጥ ሐዘንና በልብ ውስጥ ዓላማ ያለው ሰው ሆኖ ከቤቱ ወጣ። መስቀለኛ መንገዱ ላይ ሲደርስ ለማኙ እዚያ በተለመደው ቦታ ከፍሳሽ ማስወገጃው አጠገብ እግሩን አጣምሮ ራሱን ዝቅ አድርጎ የዛገ ሳህኑን ከፊቱ አስቀምጦ ነበር። ላሪ እሱን ማየቱ የልብ ምቱን አፋጠነው፣ ግን ራሱን እንዲረጋጋ መጣር ጀመረ። ስልኩን የሚነካካ መስሎ ለማኙ እንዲቀርበው በጸጥታ እየጸለየ በዚያው አቅራቢያ መዟዟር ጀመረ። 10 ደቂቃ ጠበቀ፣ ግን ምንም አልተፈጠረም። ከዚያም ተስፋ መቁረጥ ሲጀምር ያን የታወቀ የሚንሾካሾክ ድምፅ ከኋላው ሰማ። ወንድሜ ጊዜ ስንት ነው? ላሪ ደነገጠ። ቀስ ብሎ ዞሮ ለማኙን በዓይን ተመለከተ። ላሪ አንድም ቃል አልተናገረም። በቀላሉ እጁን ወደ ኪሱ ከተተ። እጆቹ እየተንቀጠቀጡ ስልኩን አወጣና የሚነግረው አስመስሎ እየተርበተበተ ግን ለምን ጠይቅከኝ አለው። ለማኙም አይ ፈልጌ ነው አለው። ላሪ ቀጠለና አንተ ሰዓት ብቻ ሳይሆን የሰዎችንም ጊዜ ትወስዳለህ አለው። ለማኙም ደነገጠና ምን ማለትህ ነው አለውና በፊቱ ሰዎች አለመኖራቸውን አረጋግጦ የላሪን አንገት አንቆ ያዘው። በዛች ቅጽበት ላሪ ራሱን ለማዳን እየታገለ ለመጮህም እየሞከረ ለማኙ አንገት ላይ በህልሙ ላሪ አርጋው የነበረው ሰዓት መሳይ ነገር አየው። እንደምንም ብሎ ከአንገቱ ላይ ለመበጠስ ቻለ። ለማኙም በህመም መጮህ ጀመረ። በዛ ሰዓት በሁኔታው በመደናገጥ ሁሉም ሰው ተሰበሰበ። ለማኙ ተንበርክኮ መጮህ ሲጀምር በድንጋጤ ተመለከቱ። የሰዎች ህይወት በገንዘብ የሚለውጥበት የአስማት ቡድን አባል እንደሆነ ተናዘዘ። ለማኙ ድሃ ሰው አልነበረም። በመላ ሀገሪቱ ቤቶችና ንግዶች ነበሩት። ነገር ግን ረዘም ላለ ጊዜ ለመኖር የሌሎችን ህይወት መስረቅ ነበረበት። በየዓመቱ ከትውልድ ከተማው ርቆ የሚገኝ አንድ ግዛት ይመርጣል እና የንጹሃን ሰዎችን ህይወት ለመስረቅ በመንገድ ላይ እንደ ለማኝ ሆኖ ይኖራል። ረጅም ጊዜ ለመኖርና በሀብቱ ለብዙ ጊዜ ለመደሰት ከፈለገ የአስማቱ ግዴታው ስለነበር ነው። ሁሉም ቆመው ለማኙ የጥያቄውን ጥልቅ ትርጉም ሲነግራቸው ተመለከቱ። ጊዜ ስንት ነው የሚለው ጥያቄ ከሰዓቱ ስንት ነው ከሚለው ጥያቄ ፈጽሞ የተለየ ትርጉም እንዳለው ገለጸላቸው። ሰዎች እርስ በርሳቸው ተንሾካሾኩ። አንዳንዶቹ በፍርሃት ወደ ኋላ ፈገፈጉ። ለማኙ ንግግሩን ሲቀጥል አይኖቹ በህዝቡ ላይ ተንቀሳቀሱ። ጊዜው ስንት ነው ብዬ ስጠይቅ በእጅ ሰዓታችሁ ላይ ያሉትን ቁጥሮች ማለት አይደለም ሲል ቀጠለ። ዓመታችሁን፣ ህይወታችሁን፣ የቀረውን እስትንፋሳችሁን በዘላለማዊ አሸዋ ላይ የተጻፈውን ዕጣ ፈንታችሁን ማለቴ ነው። በሚንቀጠቀጣት ወደ ሰማይ እየጠቆመ በየጊዜው ሰዓታችሁን ብላችሁ ስትናገሩ ከእሱ ላይ እድሜያችሁን ቀንሳችሁ ትሰጡኛላችሁ። የምታወጡት ድምፅ ህይወታችሁን ከምትናገሩት ቁጥር ጋር ያገናኛል አለ። ለማኙ አስፈሪ የሳቅ ሳቀ። ላሪ እየተንቀጠቀጠ ወደፊት ወጣ። ታዲያ ባለቤቴ ሰዓቱን ስትናገር
ይህንን ነው ያደረክባት አለው። ለማኙም መልሶ በትንሹ ፈገግ እያለ ድምጿ ፍቃድ ሰጠኝ እና ሰዓቷም ቆመ፣ ከእድሜዋ ተቀነሰ አለው። ዳሪ ተንበርክኮ አለቀሰ። ባለቤቱን ቢሰማና ይሁንም ጊዜ እያላት እርዳታ ቢፈልግ ኖሮ ብሎ ተመኘ። ከዚያ ቀን ጀምሮ ማንም ሰው እዚያ ቦታ ላይ ሰዓት ስንት ነው ብሎ የጠየቀ ሰው አይመለስለትም።